መነቃቃት እርግጥ ነው ያስጀምራል እንጂ አያስጨርስም። ለመጨረስ መነቃቃት ሳይሆን ዲሲፕሊን መሆን ነው ያለበት። መነቃቃት ለመጀመር ነው። መነቃቃት የሚያስፈልገው ለመንቃት ብርሃንን ለማየት እየታገለ ያለ ሰው እንጂ ጥልቅ የሆነ እንቅልፌተኛ ቢያነቃቁት ሚኒንግለስ ነው። ለነግራችሁ የምፈልገው ነገር በህይወታችን አሁን እየኖርን ያለንበት ነገር እንኳን የመነቃቃትና የሞቲቬሽን ውጤት ነው። ለምን ካላችሁኝ ብዙዎቻችን የምንነቃቃው ባለፈ ልምዳችን፣ የምንነቃቃው ባለመቻላችን፣ የምንነቃቃው በውድቀታችን ነው። ብዙዎቻችን እኛም ማንችለው ስለማንችል ነው በሚለው ሐሳብ ተነቃቅተን ቁጭ ብለን ያለነው። ለማድረግ ብቻ ሳይሆን ላለማድረግ መነቃቃት እንደሚያስፈልግ እየነገርኳችሁ ነው። ስለዚህ ህይወታችን ከመነቃቃት ውጪ ያልሆነ ከሆነ ለምን በምርጫችን ወደ መልካም መነቃቃት አንመለስም? እንደነገርኳችሁ ነው። ሞቲቬሽን ስኬታማ አያደርግም፣ ነገር ግን ያስጀምራል። የሚያስጀምረው ሞቲቬሽን ነው፣ የሚያስጨርሰው ዲሲፕሊን ወይም ደግሞ ራስን መግዛት ነው። ምን ታስባላችሁ?